በዛሬው ቪዲዮ አድቫንስድ የቴሌግራም ቦት የማሳያችሁ ይሆናል። አንዴ የምንሰራውን ቦት ተመልክተን እንመለስ። እንደምታዩት ቻናሉን ጆይን ሳታረጉ ቦቱን መጠቀም አትችሉም። በዚህ ቱቶሪያል ውስጥ ሪፈራል ሲስተም፣ ዊዝድሮዋል ሲስተም እና አድሚን ፓነል የምንሰራ ይሆናል። ሰብስክራይብ እና ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ። እሺ፣ በመጀመሪያ ከፕሌይ ስቶር ወይም ከአፕ ስቶር ቦት ቢዝነስን ያውርዱ። እኔ ኦልሬዲ ዳውንሎድ አድርጌ ስለነበረ ጀስት አፕዴት ላድርገው። እንደምታዩት ወርዶልናል። ወደ አፑ በመግባት እዛ ውስጥ ባለው አማራጮች ሳይን አፕ ወይም ሎጊን ያርጉ። በመቀጠል ወደ ቦት ፋዘር በመግባት ቪዲዮ ላይ እንደሚታየው ቦቱን ፈጥረው ቶከኑን ይውሰዱ። እሺ፣ ወደ ቦት ቢዝነስ በመመለስ ፕላስ ምልክቱን በመንካት ቅድም ከቦት ፋዘር ኮፒ ያደረግነውን ቶክን በመውሰድ ቦቱን ወደ ቦት ቢዝነስ አድ ያርጉ። በሚገባ ቦቱን ወደ ቦት ቢዝነስ አስገብተናል። የፈጠርነውን ቦት በመንካት ሎንች ያርጉት። አሁን ቦቱን ፈጥረን ጨርሰናል። ቀጣይ ኮማንዶቹን ወደዚህ አድ እናርጋቸው። ሁሉንም ኮዶች ለማግኘት ቻናሌን ጆይን በማድረግ ማግኘት ይችላሉ። ሁሉም ኮድ ቻናሌ ውስጥ ስላለ ቪዲዮ ላይ እንደሚታየው ጀስት ኮፒ ፔስት ያድርጉ። ምንም የሚከብድ ነገር ስላልለው ፈጠን ላድርገው።
ኮድ አስገብተን ጨርሰናል። አሁን ቦቱን ቼክ እናድርገው። ልክ እንደምታዩት ስታርት ስለው ምንም ምላሽ የለውም። ምክንያቱም ቦቱ ቻናላችን ላይ አድሚን ስላላረግነው ብቻ ነው። በመቀጠል ቦቱን ቻናላችን ውስጥ አድሚን እንሰጠው። አድሚን ስንሰጠው ማኔጅ ሜሴጅ የሚለው ብቻ ነው የሚያስፈልገው። እንደምታዩት አሁን የሰራነው ቦት ሰርቷል። ቻናል ጆይን ማድረግ ግዴታ ነው። እንደምታዩት ሁሉም ሲስተም ሰርቶልናል። አሁን ደግሞ ዊድሮዋል ሲስተሞቹን ቼክ እናድርግ። ዊድሮ ለማድረግ ያለን ባላንስ ባዶ ስለሆነ በአድሚን አካውንት ባላንስ እንጨምር። በተሳካ ሁኔታ ወደ ፈለግነው አካውንት ባላንስ መጨመር ችለናል። እንደምታዩት አሁን ባላንሳችን ውስጥ 100,000 ፖይንት አለን። እሱን ደግሞ ዊድሮ እናድርገው። ዊድሮ አድርገን ጨርሰናል። ዊድሮ ያደረግንበትን ሪኩዌስት መሳገ ደግሞ ለአድሚንና ወደ ቻናላችን ራሱ ፖስት ያደርግልናል። ለዛሬ ያዘጋጀሁት ቪዲዮ ይሄን ይመስላል። በቀጣይ የምሰራላችሁን ቪዲዮ ደግሞ ቴሌግራም ቻናላችን ውስጥ በመግባት ቮት ያድርጉ። ሰብስክራይብ ማድረግ ደግሞ እንዳትረሱ።